መጣሽ? አዎ ትግሩም እንዴት አደርክ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ካሁን ለውጥ አለው? አዎ ምንም አይደል። ጉሩም ውጪ ሉን ታካሚው ነኝ። ምን ሰራለህ? አይ ንፋስ ልቀበል ብዬ ነው። ያ መከረኛ ሽንት ነው። ውጤትክን እያየሁት ነበረ። አሁን በጣም ጥሩ ነው። ቁስልህን በደንብ አገግሟል። ምናልባት ነገ ወይ ከነገ ወዲያ ልትወጣ ትችላለህ። አመሰግናለሁ። ያው እድሜ ላንቺ። አሁን በደንብ ተሽሎኛል። ኧረ እኔ ምን አደረኩልክ? አንተም ሰውነትህ በጣም ጠንካራ ስለሆነ ነው ቶሎ ያገገመው። አመሰግናለሁ። ዶክተር ፊትሽ ልክ አይደለም። ደህና ነሽ? ምን ሆነሽ? ኧረ ደህና ነኝ። ማታ እንቅልፍ አልተኛውም እና እሱ ትንሽ ራሴን ያዛርጎኝ ነው። ለማንኛውም እየመጣሁ አይካለሁ። በርታ፣ ደግሞ ፈሳሽ ነገር ጠጣ፣ ራስን ተንከባከብ። አንዴ መነጋገር እንችላለን? ልቀቀኝ። እንዳንተ ለሴት ልጅ ክብር የሌለው ሰው አይቻላቅ። አዎ ልክ ነሽ። ለነገሩ አንተ ምን ታረክ? እኔ ነኝ ያለ ቦታ የተገኘች ራሴን ያዋረድኩ። አሁን ግን በቃ ይቅርታ ልጠይቅሽ ነው የመጣሁት። ፕሊዝ በቃ ይቅርታ። ይቅርታ? ሰው ፊት ካዋረድከኝ በኋላ ነው አሁን እዚህ መጣ ይቅርታ የምትጠይቀኝ? ልብ ካለ ከዛ ያዋረድከኝ ቦታ ናና ይቅርታ ጠይቀኝ። ይቅርታ የትም ቢሆን ይቅርታ ነው አይደል እንዴ? ይሄው አሁን ይቅርታ ጠይቁሽ። ይቅርታ አድርጊልኝ። አይ እንደዛ አይደለም። ይቅርታም የሚያምረው እዛው በተበደልክበት ቦታ ሲሆን ነው። በእኔ ጫማ ሆነክ የውርደትንም የይቅርታንም ዋጋ ታየዋለህ። ማታ 2 ሰዓት እዛው ጠብቀው። ቆይ ከዚህ ዶክተር ጋር እንዴት ብትግባቡ ነው ስለ ጫማ ልኬት ስፋትና ሽታ የምታወሩት? ነው ወይስ እዚህ ገጠር ውስጥ ካለ ጫማ ማደጋችንን ነግረሃት እያሸሞረችን ነው? ቆይ አንተ ግን ከየት ነው የምትመጣው? ጧትም እንደዚህ ነው መጥተህ ለጃራ ነግረህ ይሄው አሁን ይሄን ሁሉ የተበጣበጥኩት ባንተ ምክንያት ነው። አሁን ቦሴ ከየት ነው የምትመጣው ምናምን ይባላል ይጠየቃል። እኔ ማለት እኮ ፌስቡክ በለኝ ደራሽ ጎርፍ በለኝ ካለውበት ከች ነው የምለው። ይኸውልህ ፌስቡኩ ከየትምና እንዴትምና ምን ፈልገን የመጣው? መልእክት ይዤ ነው የመጣሁት። መልእክት? የምን መልእክት? አቶ ረጋሳ ይፈልጓል። ማንን? እኔን? የምርህን ነው? እኔን ብቻ ነው የፈለጉት? እሱማ ጃራንም ነበር የፈለጉት። ጃራ ነግሬ ስመጣ እንደ አንተ ስለዚህ ጫማ ስፋትና አሽሙር ስትመላለሱ የሰማሁት። ምንድን ነው እንደ ጋኔል ጥብቅ የምትለው? ጋኔል ጃራ እየጠበቅኩ ነበር። እንዴት እንደምመጣ አወቅሽ? ያው የምታወራኝ ነገር ይኖራል ብዬ ነው። አዎ ዛሬ ማታ ይታሰራል። እውነት? እና ዛሬ ማታ እናቴ ጋር መሄድ እችላለሁ? ትችያለሽ። ነገ ጠዋት ግን ፖሊስ ጣቢያ ሄደሽ ቃል ትሰጫለሽ። የምን ቃል? ጉሩሙን በጥይት የመታሽበትን ምክንያት። አስፈላጊ ነው? አዎ በህግ አግባብ መሰረት በጣም አስፈላጊ ነው። ምንድነው የሚያስጨንቅሽ? አንዳንዴ ልብ ውስጥ ያለን እውነታ አውጥተህ መናገር በጣም ይከብዳል። ምረዳሽ ነገር ካለ ንገሪ። አውቃለሁ። እኔም ብነግርህ ደስ ይለኝ ነበር። ንገሪኛ። ብነግርህ ከምታስተካክለው ነገር በላይ የምታጠፋው ነው የሚብሰው። ግን እኮ ማወቂያ አይቀርም። አዎ ጊዜው ሲደርስ ብታውቅ ይሻላል። እሺ ምርጫው አንቺ ነው። እንግዲያውስ እንዳስያዝኩት መጥቼ እነግርሻለሁ። አመሰግናለሁ። ሁለተኛ እንደዚህ አትበይም ብዬሻለሁ። እሺ ማመጣልሽ ነገር አለ? ምንም የለም። ሰላም። አሜን።
የማታ ሰው ይበላል። እሺ እዚህ ምን ታደርጋለህ? እኔ ምን እየተከናወነ እንደሆነ ግራ ገብቶኛል። ምኑ ነው የሚከናወነው? ብቻ ጉርሙ የሆነ መጥፎ ነገር ለማድረግ ያሰበ ይመስለኛል። ምን አይነት ክፉ ነገር? እኮ እሱን እኮ ነው እንዲህ ነው ብዬ መናገር ያልቻልኩት። ብቻ የሆነ መጥፎ ነገር ወደኛ እየመጣ ይመስለኛል። ይመስለኛል ከምትል የጠረጠርከውን ንገረኝ። የጉርሙ ስራ ነው አንድ ጠረጥር ያደረገኝ። ብቻ ተለውጧል። ምን ሆኖ ነው የተለወጠው? ያ አብዲ ከሚባል ልጅ ጋር ነው ደጋግሞ የሚገናኙት። አብረው ነው የሚያሳልፉት ረጅም ጊዜ። በዛ ላይ እኛ ምን እንዳለን ታውቃለህ? ምን አለ? ታዘዙት እንደኔ እዩት። የሆነ ነገር አለ። ቀልቤሳስ? አው ቀልቤሳማ ከማዕድን ቦታ የተወሰነ ማዕድን አምጣልኝ ብሎ ልኮት ሄዷል። እንግዲያው ቅድም የነበርንበት ቦታ ና በለው፣ እሱ ይዞህ ይመጣል። እንዴ እኔ ሳላቅ በድብቅ መገናኘት ጀመራችሁ እንዴ? የማያስጨንቅ ነገር አያስጨንቅህ። እኔ ለሁለታችሁ አንድ እቅድ አለኝ። ለማንኛውም አሁን ሂድ፣ አሁን ሂድ። ልጆቼ እኔ እችን መንደር ለቅቄ የትም የሚሄድበት ምክንያት የለኝም። ለምን ያላችሁ እንደሆነ እናንተን የመሳሰሉ ልጆችን ያፈራሁበት፣ ከእናንተም ከፍ ያሉትን እህት ወንድሞችን ያፈራሁበት፣ ከእኔም ከፍ ያሉትን ደግሞ እናትና አባቶችን ያፈራሁበት ሀገሬ ነው። ከዚች መንደር ተሞት ውጪ ሌላ የሚለየኝ ነገር ምንም አይኖርም። ምክንያቱም እትብቴ የተቀበረበት የዘር ማንዘሮች አጥም ያረፈበት እኔም ባድራ የተረከብኩት መንደሬ ስለሆነ የትም ይሄዳል ብላችሁ አታስቡ። ግን አባቴ ማየት የምትፈልገውን ያችን የተረጋጋች ውብ መንደር ማየት አቃት አይደል? እመነኝ፣ ከዚህ በኋላ ሁሉም ነገር ይስተካከላል። አምናለሁ። እንዴ በደንብ አድርጌ አምናለሁ። ይቅርታ አድርግልኝና አጎቴ፣ እንደው ያስቀየምኩ ነገር ካለ ብትነግረኝ ደስ ይለኛል። ምን አጥፍቼ ነው የተቀየምከኝ? ከዚህ በላይ ምን ትል? ቅድም የነገርኩህን መንደሬን ጠልቻታለሁ፣ መሄድ አልፈልግም ወደዛ ብለህ ማለትህን ሰምቻለሁ። እኔ? አዎ አንተ። እንዴ አጎቴ፣ እኔ እንደዚህ ልል አልችልም። ማን ያለ? አባትህ ነግሮኛል። አባትህ አባዬ እንደዚህ አለ? እኔ ይህንን መንደር እንደምጠላው ነገረ እንዴ? ኧረ አጎቴ፣ እኔ በፍጹም እንደዚህ አላልኩትም። እንደውም እኔ በጣም ብዙ ጊዜ ወደዚህ መምጣት እፈልግ ነበር እኮ። እንዴ የሚገርማችሁ እንደውም ወደዚህ አካባቢ እንዳልመጣ ሲከለክለኝ የነበረው እሱ ነው። ያ አካባቢ በጣም ተቀይሯል፣ እንደ ድሮ አይደለም፣ በጣም አደገኛ ሆኗል፣ አስጠልቶበታል ምናምን እያለ ሲከለክለኝ የነበረው እኮ እሱ ነው። አጎቴ በዚህ ጉዳይ ከእናቴ ጋር ራሱ በጣም ብዙ ጊዜ ይጣሉ ነበር። እናቴ ወደዚህ እንድመጣ ትፈልጋለች፣ እሱ ግን አይፈልግም ነበር። አሁን ደግሞ መጥቶ ለአንተ እንዴት እንደዚህ ይላል? አጎቴ እንዴት እኔ ይህንን መንደር ልጠላው እችላለሁ? የልጅነቴ ዘመን ያሳለፍኩበትን መንደር እንዴት እጠላዋለሁ? ወሽ ቶ በቃ አሁን ገባኝ። አሁን ይኸውልህ ጥንቅቅ ብሎ ገባኝ። እኔ አንተን አባት ይኸውልህ ከልጅነት እስከ እውቀት ነው የምንተዋወቀው። ወንድሜ ነው አይደለም? ሰውና ሰው ፈረስ ተገብስ ያጣላል። አሁን ነው የገባኝ እኮ። አሁን ስትነግረኝ ለምን እንዳለ ይቺ ንግግሩንም የደገመበት ቦታ አለ። እሷንም አስታውስኩ። አየህ፣ እባክህ ይቅርታ አድርግልኝ አጎቴ። ቶ በቃ አሁን ቶ። እንዲያውም እኔ ነኝ ይቅርታ መጠየቅ ያለብኝ።
ሳላጣራ ማውራት አልነበረብኝም። አጎቴ እኔ በጣም ትናፍቁኝ ነበር። አንተንም ይህንንም መንደር በጣም ነው የምወደው። ብዙ ጊዜ መምጣት እፈልግ ነበር አጎቴ። እንዴ እኔም በጣም እወድሃለሁ። በጣም በጣም። ለዚህም እኮ ነው የተቀየምከው። አንድ ወዳጅና አንድ አይን አለው በአፈር አይጫወትም ይባላል። እንዴት እንዲህ ይላል ብዬ አንቀጠቀጠኝ። ያንተን አባት አውቀዋለሁ። ግድ የለም ተወው፣ እሱን ተወው። እባክህ ይቅርታ አድርግልኝ አጎቴ። ኧረ አንተ ይቅር በለኝ እናቴ። አንተ ምን አደረግ? ባላወርክበት እኮ ነው የዋለህ። አባትህ ነው ቀጣፊ። በቃ አብዲ፣ በቃ ተረጋጋ። አሁን እሱን ተዉት። ይልቅ ይኸውላችሁ አንድ ነገር እንመካከር። አዎ የተመካከሩት ነገር ጥሩ ነው። ይሄ ማነው ወንድማችሁ እየሄደበት ያለው መንገድ የስተት መንገድ ነው። ያ የስተት መንገድ ደግሞ ሄዶ መጨረሻው የት ነው? ገደል ነው። ስለዚህ ይሄ ወንድማችሁ ቀድሞ ገደል ከመግባቱ በፊት ደርሳችሁለት እጁን ይዛችሁ ወደ ትክክለኛው መንገድ ብትመልሱት ነው የሚሻለው። ገባችሁ? እመነኝ አባቴ፣ ጉርሙ ከዚህ በኋላ ተመልሶ ወደዛ ጫካ አይገባም። እግዚአብሔር በክብር እንደው አምኛለሁ፣ ደሞም አምንሃል። እኔም አግዛለሁ ጃራ። እግዚአብሔር ባርክ፣ እግዚአብሔር ባርካችሁ። እውነቴን ነው ብላችሁ አሁን ኮራሁባችሁ። ምን አባቱ ልስና እውነቴን ነው። ለምታረጉት በደንብ አውቃለሁ። ኮርቼባችሁ